ሰላም ጤና ይስጥልኝ። ብዙዎቻችን ጋብቻን የፍቅር መጨረሻ ወይም የፊልሙ ማብቂያ አድርገን እናስባለን። ነገር ግን እውነታው ከዚህ የተለየ ነው። ጋብቻ የፍቅር ማጠቃለያ ሳይሆን እውነተኛው ፍቅር የሚፈተንበት፣ የሚጸናበትና የሚለመልምበት አዲስ ምዕራፍ ነው። ዛሬ የምንወያየው ስለ ሰርግ ድግስ ሳይሆን ከሰርጉ ማግስት ስለሚጀምረው እውነተኛ ህይወት ነው። ፍቅር ከጋብቻ በኋላ እንዴት ይኖራል? ለምንስ አንዳንዶች ጋብቻ ውስጥ ፍቅር ይጠፋል ይላሉ? እውነተኛውን የጥበብ መንገድ አብረን ፈትሽ፣ ወደ ጥልቁ እንውረድ። ከጋብቻ በፊት ያለው ፍቅር በአብዛኛው በስሜት ላይ የተመሰረተ ነው። የልብ ትርታ፣ ናፍቆትና ጉጉት ይበልጡታል። ነገር ግን ከጋብቻ በኋላ ህይወት ወደ ውሳኔ ትቀየራለች። ፍቅር ምርጫ ነው። ጠዋት ስትነቁ የትዳር አጋራችሁ ባያስደስታችሁም እንኳ እሱን ለመውደድና ለማክበር መምረጥ ማለት ነው። የእኔ ወደ እኛ መለወጥ በጋብቻ ውስጥ የእኔ ፈቃድ ብቻ ሳይሆን የእኛ ፈቃድ ነግሶ ማየት ጥበብ ነው። እውነተኛው ፍቅር ራስን አሳልፎ በመስጠት ውስጥ የሚገኝ ወርቃማ ሀብት ነው። ጋብቻ የሁለት ፍጹም ያልሆኑ ሰዎች ስብስብ ነው። ልዩነቶች ሲመጡ፣ አለመግባባቶች ሲፈጠሩ፣ ፍቅር የሚገለጥበት መንገድ ትዕግስት ነው። በትዕግስት ውስጥ ትህትና፣ ስህተትን አምኖ መቀበልና ይቅርታን መጠየቅ የደካማነት ሳይሆን የታላቅነት ምልክት ነው። በጋብቻ ውስጥ ፍቅር ሊቀጥል ይችላል። ነገር ግን ክብር መቼም መጥፋት የለበትም። ክብር ባለበት ቦታ ፍቅር ሁሌም የማገገም ዕድል አለው። ፍቅርን ማለምለም። ፍቅር እንደ አትክልት ነው። ውሃ ካልጠጣና ካልተኮተኮተ ይደርቃል። ከጋብቻ በኋላ ፍቅርን ለማለምለም እነዚህን ነጥቦች አስታውሱ። ግልጽነት፣ ስሜትንና ሐሳብን በግልጽ መወያየት፣ ጥራት ያለው ጊዜ ወይንም ደግሞ በቂ ጊዜ በስራና በልጆች መካከል ለትዳር አጋራችሁ ብቻ የሚሆን ጊዜ መስጠት፣ ለትዳር አጋር ብቻ ፍቅርን የማደሻ ጊዜ። ትናንሽ ድርጊቶች፣ አንድ አጭር የፍቅር መልእክት፣ ትንሽ ስጦታ ወይም ምስጋና ትዳርን የወርቅ ያህል ያደምቁታል፣ እንደገና እንዲያብብ እንዲያለመልም ያደርጉታል። ስለዚህ ትንሽም ጊዜ መስጠት። ውድ ተመልካቾቼ፣ ጋብቻ የፍቅር መቃብር ሳይሆን እውነተኛውና ጥልቁ ፍቅር የሚወለድበት ስፍራ ነው። በጋብቻ ውስጥ ፍቅር የሚጠፋው ፍቅሩ አልቆ ሳይሆን እኛ ማፍቀሩን ስላቆምን ነው። በፍቅር ውስጥ ትህትናን፣ በትዳር ውስጥ ጥበብን ይጨምሩ። ይህ ቪዲዮ ለትዳራችሁ ወይም ለወደፊት ህይወታችሁ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ በማድረግ አጋሩን። የእናንተስ ተሞክሮ ምንድን ነው? ፍቅር ከጋብቻ በኋላ ይጨምራል ወይስ ይቀንሳል? በኮመንት መስጫው ላይ ተወያዩበት። በቀጣይ ቪዲዮ እስክንገናኝ በፈቃድና በሰላም ኑሩ። ቻው።